ሐረርን እንመልከት። አፄ ምኒልክ በጣም እጅግ ዘግናኝ የሆነውን የጨለንቆ ጦርነት አድርገው ባይዘው እኔ ሐረማያ ዩኒቨርሲቲ የተማርኩት ሐረር ስትሄዱ ሐረሪዎች እንደዚህ ያለ መደብ አላቸው። በየቤቱ ስትገቡ ማለት ነው። መደቡ ከፍራሹ ስር ቀይ ቀለም ይቀባል። ሐረሪዎች ሆናችሁ ብቻችሁ ልታውቁ የምትችሉ ብሄር ወይም ያያችሁ ዘካሪ ሌሎቻችን ዲኮሬሽን ወይም ቀለም ነው የሚመስለው። እነሱ ግን ጨለንቆን ዛሬ ድረስ የሚያስታውሱበት ነው። ታዲያ ጨለንቆን የመሰለ ዘግናኝ ጦርነት አድርገው አፄ ምኒልክ ሐረርን ሲይዙ የተናገሩት አዋጅ አለ። ይህ የእስላም ሀገር አይደለም፣ ሁሉም ይህንን ይወቃሉ። ስለዚህ አፄ ምኒልክ ሐረር የእስላም ስቴት መሆኑን አውቀው ከዚህ በኋላ ግን የእስላም ሱልጣኔት ወይም የእስላም አንድ መንግስት መሆኑ አብቅቶለታል እያሉ ነው። ስለዚህ ዩኒፋይ የተደረገበት መንገድ ሃይማኖት መሆኑን እንድታዩ ስለፈለኩኝ ነው። ሀገር እየሰሩ ነው አፄ ምኒልክ። ሲሰሩ ግን የሰሩበትን መንገድ እንድትረዱት እየፈለኩ ነው። ለምንድን ነው ይሄን ማስረዳችሁ? ከዚህ በኋላ እንዴት ነው በክርስትና ሲሶ መንግስት የሆነች በሲሶ መንግስት የምትመራ ሀገርን ለማዳን ሙስሊሙ ማህበረሰብ ለዋጋ የከፈለው ቀላል አይደለም። ባይዘው ከዚህ ኩርፊያ ወደዚህ መምጣት ይህ ብቻ አይደለም። የራስ ሚካኤል ፉከራ ለሐረሪዎች ህመም ነው። መስጊድህን አፍርሼ ቤተክርስቲያን ባልገነባ ማርያም አትለመነኝ ብለዋል ራስ ሚካኤል። ይህንን ሰምቶ የነበረ የሐረር ህዝብ እንዴት ነው አድዋን ማስቻል ወይም ያለ ሐረር አድዋ አይቻልም ነበር እስኪባል ድረስ ለአድዋ ይቆም። ያ ብቻ አይደለም። የሚገርማችሁ ነገር የጦርነቱን አውድ ሃይማኖታዊ እንደሆነ ሌላ ማሳያ የእቴጌ ጣይቱ ግጥም ነው። የሚጓዘው ሰንጋ የተነዳው ሽህርን ለልደት ባይደርስ እስላም አርዶ አለ የሸዋው ንጉሥ ነው ያሉት። ስለዚህ ጉዳዩ ሃይማኖታዊ ነበር ማለት ነው። ከዚህ ወጥተው ሐረሮች ኢትዮጵያን ለመታደግ ያን ያክል ዋጋ የከፈሉት እንደ ሌላው ማህበረሰብ በተመቸ ሁኔታ ላይ ወይም ደግሞ አገሪቱ በተለየ መልኩ ለነሱ ወግናላቸው አይደለም። ለዚህ ነው በተደጋጋሚ ለባለፉት 5 ዓመታት ኢትዮጵያዊነትን ለኢትዮጵያ ሙስሊም አታስተምሩ ነውር ነው የሚሆነው። ከዚህ ስነ ልቦና መጥቶ ነው ለአድዋ የቆመው። የወላይታ አካባቢ ያለውን ሙስሊም አንድ ማን ነው ቪዳሌት የሚባል ይሄ ሞንዶን የሚባል ጋዜጠኛ አፄ ምኒልክ ሲያሸንፉ የገለጸበት መንገድ the cross has defeated the crescent ነው ያለው። ሌላው የወሎን ጉዳይ በደንብ ታስታውሳላችሁ። እንደነገርኳችሁ ወሎ ብዙ ትውስታው ለሀገረ መንግስቱ ያለው ትውስታ በጣም አሉታዊ ነው፣ የሚያምነው። ከዚህ ተነስቶ እንዴት ነው ወሎ 70 ሺህ ወታደር በንጉስ ሚካኤል በኩል የጫነው? ይህን ነው በደንብ መልከት ያለብን። ከዚህ ይህን ስነ ልቦና የያዘ ማህበረሰብ ሀገር ላይ እንዴት እንደመጣ አሁን እናያለን። ሐረር ተመልከቱ። በፋይናንስ በኩል ወሎ፣ ሸዋ፣ አፋር፣ ሶማሌ፣ ኦሮሚያ ምን እንዳበረከቱ ላሳያችሁ። ጣሊያን በአፄ ምኒልክ ጊዜ 2 ሚሊዮን ሊሬ አበድራ ብድሩን በማስታከክ የሀገሩን ሉዓላዊነት ለመዳፈር ስታደባ አፄ ምኒልክ ይነቁና ህዝቡን ለጭራ ብር አዋጣ ብለው እያንዳንዱን ሰው በቤቱ ውስጥ ባለው የጋማና የቀንድ ከብት ብዛት ልክ እንዲያዋጣ አድርገው ብድሩ ተከፈለ። የጭራ ብር እንዲያዋጣ የተደረገበት ዘመን ያ ጊዜ መቁጠሪያ ሆነ ይላሉ ተዋሪያ መደለማ። እዚህ ላይ አንድ ፖይንት አለ። ጣሊያን የሆነ ብር አበድራለች ለአፄ ምኒልክ። ያ ብር ካልተበደረ አገሪቱን ወራለሁ እያለች ነው። እዚህ ጊዜ አፄ ምኒልክ የጭራ ብር አምጣሉና ከየማህበረሰቡ አመጡ። የጭራ ብር ማለት ምንድነው? ከጋማ ከብትና ከቀንድ ከብት የሚዋጣ ገንዘብ ማለት ነው። የጋማ ከብትና የቀንድ ከብት በኢትዮጵያ ውስጥ የት ነው ያለው?
ሙስሊሙ ቀጠና። ይሄን በደንብ ተመልከቱት። የጋማ ከብትና የቀንድ ከብት ያለው አፋር ነው፣ ሶማሊያ ነው፣ የወሎ ይሄ በረሃው ቆላማው ቀጠና ነው፣ ኦሮሚያ ነው። ስለዚህ በዛ ተከፈለ ይላልና ያው ኢትዮጵያ በዚህ ታደገች ይላል። ሌላው ደግሞ ሐረርን በደንብ እንመልከት። ሐረር አድዋን ሐረር ባትኖር ኖሮ አድዋን መቋቋም የሚችል ኢኮኖሚ አልነበረንም ይላል መሐመድ ሐሰን። ለምሳሌ ሐረር እንደተቆጣጠሩ ንጉሱ ምንድነው ያደረጉት? የተለየ የሆነ የግብር ዘዴ ወይም የግብር አይነት በመጣል ከማህበረሰቡ በተለየ መልኩ ወይም ከፍተኛ ግብር መሰብሰብ ችለዋል። ከዛ ደግሞ በጣም የሚገርመው ነገር ሐረር አንድ በጣም የገረመኝ ልክ ሐረር እንደተያዘች ንጉስ ማን ነው አጼ ምኒልክ ራስ ሚካኤልን ወደ ሮም ላኩ። ይሄን ታሪክ ታውቁታላችሁ ብዬ ነው፣ እንዲስማሙ ውለታ እንዲያደርጉ ማለት ነው። ከዛ ጣሊያኖች 4 ሚሊዮን ሊሬ ሊያበድሩ ተስማሙ። ይህን 4 ሚሊዮን ሊሬ ጣሊያኖች ሲያበድሩ አርቦን ወይም ማስያዣ የሆነው ምንድን ነው? በጣም የሚገርመው ነገር 4 ሚሊዮን ሊሬ ጣሊያኖች ለኢትዮጵያ ሲያበድሩ ማስያዣ ያደረጉት ሐረር ነው። የሐረር ንግድ እንደ መድን እንደ ማስያዣ ሆኖ ነው ያንን ብር አጼ ምኒልክ መበደር የቻሉት። ስለዚህ ምሁራኖች ምንድነው የሚሉት? ሐረር ባትኖር ኖሮ አድዋን የሚሸከም ኢኮኖሚ ኢትዮጵያ ማመንጨት አትችልም ነበር ይላሉ። ለምሳሌ ሐጂ አብዱላህ ሳዲቅ የሚባሉ ሰውዬ፣ ይህ ሰውዬ በጣም በመካከለኛው ምስራቅ በጣም አንቱታ ያላቸው ትልቅ የኢንተርፕሪነር የሚባሉ ሰውዬ ናቸው። ይህ ሰውዬ ምንድነው ያደረጉት? ባላቸው የኢኮኖሚና የንግድ ተቀባይነት በመካከለኛው ምስራቅ ባላቸው ኔትወርክ አጼ ምኒልክ ከንጉስ ሩዝቬልት ከአሜሪካ ጋር ቀጥታ የሆነ ግንኙነት እንዲኖራቸው በማመቻቸት አገሪቱን አግዘዋል። ሌላ የጅማ ጉዳይ ነው። ጅማ አባጅፋር ጅማ እንግዲህ ወዳሁን የተያዙት ብያችኋለሁ። መያዛቸው ብቻ ሳይሆን ሺህ ጊዜ የአላህ ባሪያ ነኝ ብለው በዛ ደረጃ የማንም ባሪያ አይደለሁም ብለው የገለጹ ሰው 20,000 ማትሬዛ ገንዘብ ነው ለአጼ ምኒልክ ሰጥተው አድዋ ጦርነት የሚፈልገውን የስንቅና ትጥቅ ጉዳይ የሸፈኑት። ከዛ የሚገርመው ነገር ይሄ የአድዋ ጦርነት ሰሜን ነው ያለው ትግራይ ላይ። ይህ ሁሉ ወታደር በ100,000 የሚቆጠር ወታደር ከሐረር ጀምሮ በሸዋ ረግጦ ወሎ ረግጦ ትግራይ ሲሄድ ስንቁን የደረሰበት ቀጠና ነው የሚችለው። ታውቃላችሁ ድሮ እንደ ዛሬ ሬሽን ተሟልቶለት ምናምን በደሞዝ ምናምን አይነት አይደለም። የድሮ ወታደር በየሄደበት እየዘረፈም ማህበረሰቡም እየሰጠ ነው እንደዛ የሚደረገውና የሄደበት ኑሩት በደንብ ትመለከቱት አብዛኛው የሙስሊም በዝ በሆኑ ቀጠና ላይ ነው ያለፉት። ስለዚህ ይሄ የኢትዮጵያ ሙስሊም ያ የሚኒልክ ወታደር ከያለበት ተሰባስቦ አድዋ ወይም ትግራይ ላይ እንዲገኝ ትልቅ ሚና ተጫውቷል ማለት ነው። ማህበረሰቡ ስንቅ በማቅረብ ደረጃ ማለት ነው።